ምንድነው የምትይው አንቺ? እሺ ሰውየው ምን ልትይው ነው? ዛሬ ስራ መጀመር እንዳለብሽ ያውቃል። ሰውየው ማያሳስብ ሰውየው በኔ ጣለው በቃ እኔ እንደምንም ምትተ ምናምን ነገር ብዬ ሳምነዋለሁ። ምንድነው የምታሳምኚው? እሱ እኮ ሰው ቸግሮት አይደለም እኔን አምኖ ነው። እሱ ምን አይነቷ እቺ ድህነት ጌጥሽ የሆነ ሰው የራስ ጉዳይ አላውቅም። ያሳምነዋለሁ በቃ ለሱ ያለውን ነገር ድህነቷን እንደ ደህና ነሽ ታዲያ? ስራ አትሄጂም በቅርቡ? አይ ጠቀለሽ ነው መሰለኝ አንቺ የመጣሽው አይደል? እንደዛ ነው የሚመስለው። 2 አመት ምናምን በቃ ከዚህ በኋላ እኮ ነዋሪ ነሽ አንቺ እዚህ ሰላም ኢትዮጵያ። ሰላም ነው። እንዴት ነሽ? ደህና ነሽ? ሰላም ነው። ዛሬ ጀምር ብዬሻል ነበር እንዴ? አዎ ዛሬማ ጀምራለሁ ብዬ ነበር። እና ታዲያ ምንድነው የታለ ጀመርሽው? አይ ዛሬ እንኳን ጀምራለሁ ብዬ አስቤ ነበርና ቤተሰብ ትንሽ ችግር ገጥሞት ወደ ክፍለ ሀገር ሊሄድ ነው። እንዴ ችግር ገጥሞት ማለት ምን? አይ አዎ ማዘር ትንሽ ታማብኝ። ስለዚህ በቃ ሰሪ ማለት ነው። ዛሬ አልጀምራውም። አዎ ነገ ሜቢ እንደዛ ምናልባት ነገ ከጀመርኩ ነው። ሌላ ቀን ለመጀመር ነው። አዎ ነገ ከነገ ወዲያ እንደዛ ጀምራለሁ። አሁን በጣም ታማብኝ ወደዛ ሊሄድ ነው። በቃ ምንም ችግር የለም። እሺ አመሰግናለሁ። ካላስቸገርኩ እንደው ከደሞዝ የሚቆረጥ የተወሰነች ብር ካለች ለትራንስፖርት የምትሆነኝ ብር ፈልገሽ ነው? ብርማ ምን ችግር አለ? እንኳን አይደለም ለእንዳንቺ ያለ ቆንጆ ለማንስ ይላክ የለ እንዴ? ለማንኛውም በቃ ትራንስፈር አደርግልሻለሁ ስልክሽ ስላለኝ። ስለዚህ ቶሎ ተመለሰች ስራሽን ጀምርሽ። እሺ በቃ ሰላም ተመለሽ። እሺ አመሰግናለሁ። ቻው። ዋው አስቸጋሪ ነው ኢትዮጵያ ኑሮ። እንዴት ምን እያደረክ ነው ማለት? ገቢ ነው ብለህ ቤት አይደለም። ይኸውልሽ ቢያንስ እኔ እሷን ባላምናት አንደኛ ልጁ ጓደኛዬ ነው። በቃ አብሮ አደጌ አብረን በልተን ጠጥተን ገባሽ? በአንድ ሳህን አብረን በልተን ጠጥተን አንድ ትምህርት ቤት ተምረን ያደገን ልጆች ነን። ሁለተኛ ነገር ደግሞ ያው ጊዜው እንደምታየው ተቀይሯል። እንደ ድሮ አይደለም። እስቲል እኛ እንኳን የነሱን ያክል አንለብስም። ገባሽ? እስቲል እኛ እንኳን ውጭ የምንኖር ሰዎች ከኛ በላይ ጊዜው እንደተቀየረ ያው ታውቂያለሽ አንቺም። ስለዚህ ባለባበስ ከሆነ የምታምኚው ነው አስፈላጊ ነው። ሰው ማመን አይደለም እኮ ያው በጓደኛዬ ነው የመጣችው። በቃ ቤተሰብ ብራዘር ምንድነው ደስ ያላለሽ ነገር? እሺ ደስ ያላለችኝ ቀልብ ያልወደዳትም ምንድነው ነው ወይንስ ይቀናሽ አይደለም? ለምን ቀና እኮ ግራ ስላጋባሽኝ እኮ ነው። ምንድነው ቆይ አንቺ ያስፈራሽ ነገር ነው? ጀመር አንተ ሰው አትሰማም እኮ ምንድነው አንቺ ያስፈራሽ ነገር ምንድነው አንቺ? በቃ ደስ አላለችኝም እያልኩ እኮ ነው እኮ። ደስ አላለችኝም ማለት በቃ አልተመቸችኝም ልጅቷ እኮ አንቺን ነው እንጂ አልተመቸችሽ። ለኔ ደግሞ አልተመቸችኝም አላልኩም። ገባሽ? ለአንቺ ላትመችሽ ትችላለች። እቺ ልጅ ሰራተኛ ነች፣ ስራ ላይ ጎበዝ ነች። አመጣት ጓደኛዬ ነው። ምን ታደርጋለች ብለሽ ነው አንቺ ፈራችሁ? እኛንስ ይሄን ያህል ማመን አለብን እኮ። ምን ይፈጠራል ብለሽ ነው እንዴ? ብዙ ሻሻ አለ በሰዓት ጊዜው እንትን ባለበት ሰዓት አንተ ሰው ታምናለህ እንዴ? በዛ ላይ ትራንስፈር ማድረግ ምናምን እንዴ እንደዚህ ይቻላል እንዴ? ሰርታ ተከፍለልን ምን ችግር አለ? ያው እኛ ሀገር ያለው ሰው አብዛኛው ሰው እንደምታውቂው ያው ትንሽ የኑሮ ውድነት አለ። ማገዝ መርዳት ምንም ችግር የለና ሌላ ደግሞ ሿሿ የምትይው ነገር ምን ተቃይዛት ሄዳለች ብለሽ ነው? ቃይዛት ሄዳለች ስላልኔ ጊዜው ጥሩ አይደለም ያልኩ ነው። ለምን ምክር አሰማም ቃን እኔ ልጁን ሰላማቀው ይናል ኢፌክት ይመጣል ብዬ አላስብም። እሺ አይ እሱም ታየው ለኔ ስላሰብሽልኝ አመሰግናለሁ። ነው ሪስፔክት ከኔ ልክ ጓደኛህን ተማምነህበት ከሆነ ሰው ችግር የለውም። ግን እንትጎዳውና የሆነ ነገር የሚደርስብህ አንተ ነህ። እኔ ደስ ያለኝ ላለኝ ነገር ሌላ ነገር እንደሚፈጠር እርግጠኛ ነኝ። ችግር የለም ቤቲ፣ አብሽር። እንደዛ ነው። ምንም ችግር የለም አታስቢ። አመሰግናለሁ። እሺ ምን ልትሄጂ ነው? በቃ እንገናኛለን። እሺ ቻሽ እያለች ነው ግን መጨቃጨቅ ወይኔ ቦስ ሰራተኛ አይደለች እንዴ? አረ ሰውዬ ሰው አላምንም አለ። ወይኔ ጉዴ ፈላ። አሁን ብነግረውም አያምነኝም። ለዚህ አሁን ካሜራውን ስቼ ባሳየው ይሻላል። ሰውዬ እንደው ጅልነቱ መች እንደሚለቀው ውይ! ኧረ በስመ አብ ባለጌ። እንዴት ነሽ? አለሁ። አንተ ግን ብነግርህ አልሰማም ብለሃል። ምን ማለት ነው? ምን ማለት ነው? ያቺ ሰራተኛ ነች ምንድነች ያልከዋት ልጅ
እዛ ሮማንቲክ እየሰራችልህ ነው ባንተ። ቆይ አንቺ ከልጅቷ ጋር ምንድን ነው ያለች ነገር? እኔ ምን ካለኝ ምንድን ነው እውነት ምን እየነገርኩ ሮማንቲክ ነው። እዛ ጋር የሸራ እየተጓተተችልክ ነው እንዴ? እርግጠኛ ነሽ? አዎ እርግጠኛ ነኝ። እንዴት ነው አታምነኝም ነው? አታስቂም በእናትሽ ጆ አታናደኝ። ይበልጥ አንተ አታናደኝ። ጓደኛዬ ያመጣት አልኩሽ እኮ። ጓደኛ ምናምን ትላለህ እንዴ? እዛ እየተልከሰከሰችልህ ነው እያልኩ ነው። ካላመንክ ችግር የለውም። እኔ ያነሳሁት ካሜራ አለ አሳይሃለሁ። አንተ ማመን ችግር አለበት? እስቲ በይ ወንድነሽ እስቲ ያው አንተ ጀመር ሰው የሚልህን አሰማም። ተው 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 አልኩ። መቼ ነው እንደዚህ ነው? ቅድም ከሰዓት አካባቢ ታውቂያታለሽ እንዴ? እኔ አላውቃትም። ባንተ ነው ማውቃት እኮ። እንዴት ማለት እንዴት አይተሻት ነው ማለት? ምንድነው ይሄ? ምን ተረት ነው ወይስ ምንድነው? አንተ ልጠይቅ እንጂ ተው አልኩህ። ሊገባህ አልቻለም። እኔማ ካፌ እኮ ይኸውልሽ ረጅም ጊዜ ከኔ ጋር አብሮ ተምሮ ያደገ ልጅ ቢያንስ የማውቀው ነው። ስመጣ የተቀበለኝ ሲሄድ የሚሸኘኝ ልጅ ነው ያመጣልኝ። እንዴት ታዲያ እንደዚህ ያለች ሴት ነች ብዬ አስባለሁ። እናቴ ታማለች ብላ ሄደችው ለዚህ ነው ማለት ነው። እናቱ ያ ባንተ 50 ሺህ ብር እናቴ ምን እያለች ቀቀሉ ምኑን እያበላችሁ ነው። አንተ በጣም የምታሳዝን ሰው ነህ። ብልክ አትማርም ከስተትክ መከርኩ ዘከርኩ እዚህ በጣም አይ አንቺማ እውነትሽን ነበር ማለት ነው። እኔን ጭራሽ ምቀኛ ቀናተኛ አደረከኝ። ጭራሽ እንደዚህ ታደርጋለች እኮ ብዬ እኮ ነው። እንዴት ማለት አንተ እኔን በዛች በሰራተኛ እኔን እንደዚህ ትጠራጠረኛለህ? ተው በቃ ተው። እሱ ጓደኛዬ ጋር ነው፣ ከሱ ጋር እንጨርሳለን። አመሰግናለሁ። እሺ አይ ምንም አይደለም። ለማንኛውም ለሌላ ጊዜ ተጠንቀቅ። መላጣ አድርጌ በመላጣ ነው ማስቀረው። አሁንማ አንዴ ገብቼበታለሁ። መቼስ ብሩን ላጥ ነው ማድርግበት እስክቋቋምበት ድረስ ለዛ ለተረገመ ደላላ ማስሬ ራይድ ምናምን ነገር ይለኛል ማለት ነው። አሁን ሰራላት የለ 50 ሺህ ብር በየቀኑ 50 ሺህ ብር እቀፍለዋለሁ። እኔማ እስኪ ሰራተኛ መስለሻል። ተመላላሽም ቋሚም ነው የምትመስዩ። በርታበይ ቺምብር እንግዲህ ቸበርቻቻ ነው ተረጊያት ነው የምልሽ። ሰላም ነው ጋሽ? እንዴት ነሽ? እግዚአብሔር ይመስገን ሰላም ነው አለን። አለን እና ሲጠይቀሽ መጣሽ? ደህና ነች? ደህና ናት። ተሽሏታል። በጣም ትገርሚያለሽ። ገንዘብ ከፈለግሽ ገንዘብ ስጠኝ አይባልም። ምንድነው ይሄን ያህል ዙሪያ ጥምጥም ለምን አስፈለገሽ? ምን ነው ጋሼ? ምን ነው ትኛለሽ? እንደ ሰራሽውን አታውቂም? ምን አረኩኝ? አይ ምን አረኩ? እናቴ ታማለች ብለሽ ሄድሽው የት ነው? ጎረምሳ ጋር ነው አይደለ እንዴ? ምን ማለት ነው ጋሼ? ይኸውልሽ እኔ ብሩን አንቺ አልልሽም፣ ችግር የለውም። ብሩን አንቺ አልልሽም፣ ግን ለሁለተኛው እንደዚህ ያለ ነገር ኧረ ጋሼ እንደዛ አይደለም። ምንድነው የሚያወሩት? እኔ እኮ ስራዬን ለመጀመር ነው የመጣሁት። እርግጠኛ ነሽ? የምር እናቴን ልጠይቂ ነው የመጣሽው? እሺ ይሄ ምንድነው? እኔ ነኝ። አሁን ምንም ነገር አልፈልግም። በቃ ቤቴን ለቀሽ ውጭልኝ። እሺ ኧረ ጋሼ ከአንቺ ጋር ሳይሆን አንቺን ካመጣሽ ለሌላ ቀን እንነጋገራለን። አሁን በቃ ጌራ ኧረ ጋሼ እባክዎትን ይቅርታ አድርጉ። ጨርሻለሁ። ከዚህ በኋላ ድጋሚ ሌላ ቀን አልናገርም። ብሩን አንቺ አለሽም። ጌራውት ውጭልኝ በአስቸኳይ። የሚገርም ህዝብ እኮ ነው። ሰርቼ ለውጣለሁ ብዬ ቢያንስ ይሄኛው ዲያስፖራ የሆነ ነገር አድርገዋለሁ ብዬ ነበር። ማን አባቱ ነው የነገረው ሲጀመር? በስመ አብ ወይኔ! ኧረ ወይኔ! ማን ነው የነገረው? ማን ነው እንደዚህ ያደረገው ሲጀመር? ወይኔ! በስመ አብ! በጣም ነው የሚያናደው። ማሪ አባቷ ፈልጋ ነው ደግሞ ደውሎ። አቤት፣ የሆነ ቦታ ነኝ። ምን ለምን ጨሰሽ አመድ አትሆኝ? ምን አገባኝ? ማለት ደግሞ ትልቅ ስራ እንደሰራ ሚያው ትያለሽ እንዴ? ይቅርብሽ፣ በስልክ አውሪው፣ ነገሩን ሁሉ በስልክ ጨርሺ እያልኩ እየነገርኩሽ እሺ ካልኩ ትለኛለሽ። እከካም
እኔ ስንት ነገር እያሰብኩ ራይድ ሰርቼ እገዛለሁ ተፍተፍ ብዬ ራይድ ሸምጣለሁ ብዬ ዘንድሮም በፈረስ ታስገኝ ነው። እከክ ስታስጠላ። በዚህ ፍጥነት ግን ማን ነው ሊዘግብለት የሚችል? ያቺ የእሳት ራት የመሰለች ልጅ የዛኔ በቃ አልተመቸችኝም እኮ እንደዛ በጎሪጥ ስታይ ናቷ አፈር የበላች የእንጀራ ገመዴን እንደበጠሰችው አንገቷን ነው በጥስላት። አታቀኝም ማለት ነው።